ዲያስፖራዎች ወደ ሀገር ቤት በመግባት የተለያዩ ቪዚት ያደረጉ የነበሩበት ሁኔታ ነበረ። ለቫኬሽን የመጡ ዲያስፖራዎች ነበሩ። እነዚህ ዲያስፖራዎች በአንድም በሌላ አጋጣሚ ቤት እየገዙ ስለነበረ የሪል ስቴት ድርጅቶች ዋጋ እየቀነሱ ነበረ ማለት ነው። ስለዚህ ይሄ ሁለተኛው ምክንያት ነው ዋጋ እንዲቀንስ ያደረገው። በሶስተኛ ደረጃ ዋጋ እንዲቀንስ ያደረገው የሪል ስቴት ዲቨሎፐሮች ከተማ ውስጥ በከፍተኛ ሁኔታ መብዛታቸው አንደኛው ከአንደኛው ኮምፒቲሽን በማድረግ ዋጋ እንዲቀንሱ እያደረገ ነበረ። ስለዚህ በከፍተኛ ሁኔታ የሪል ስቴት ዲቨሎፐሮች ዋጋ እየቀነሱ ነበረ። በዚሁ ልክ ደግሞ ከውጭ ሀገር ወደ ሀገር ቤት የገቡ ትውልደ ኢትዮጵያውያኖች ዲያስፖራዎች ሀገራቸው ላይ ቤት መግዛት የሚፈልጉ ኢትዮጵያውያኖች ቤት እየገዙ የነበረበት ወቅት ነው። ያ ማለት ገዢውና ሻጭው በትክክለኛ ፌር በሆነ ዋጋ ቤት እየተሸጠ የነበረበት ወቅት ነው። እርግጠኛ ሆኜ ልነግራችሁ የምችለው በሚቀጥሉት 2 ወርና 3 ወራቶች ሪል ስቴቶች ዋጋ እንደሚጨምሩ ነው። ያለፈው ወር ላይ በከፍተኛ ሁኔታ ቤት የተሸጠበት ወር ነው። ከላስቲር የመጨረሻው በከፍተኛ ሁኔታ ቤት የተሸጡ ወራቶች የጥር ወር በከፍተኛ ሁኔታ ቤት የተሸጠበት ወራት ነበረ። በሚቀጥለው ፌብራሪ ላይ እርግጠኛ ሆኜ የምነግራችሁ ቤቶች በከፍተኛ ሁኔታ እንደሚሸጡ፣ ነገር ግን የሚቀጥሉት ወራቶች ግንቦት፣ ሰኔ እነዚህ ላይ ደግሞ የቤት ዋጋ እንደሚጨምር መረጃዎች ያሳያሉ። የጥር ወር የቤት መረጃ ነው ይዤላችሁ የመጣሁት። ይሄ ያለፈው የጥር ወር የፈረንጆች አዲስ ዓመት ነበር። እንዲሁም የጥምቀት በዓልና የገና በዓል ያለፈበት ጥምቀት የነበረበት ወቅት ነበርና በዚህ ምክንያት የቤት መረጃዎች እንዲሁም የቤት ዋጋዎች በከፍተኛ ሁኔታ ቀንሰው ነበረ። እንዲሁም ከውጭ ሀገር ትውልድ ኢትዮጵያውያኖች እንዲሁም ኢትዮጵያውያኖች ለጥምቀት እንዲሁም ለፈረንጆች አዲስ ዓመት ወደ ሀገር ቤት በመግባታቸው ብዙ ድርጅቶች ዋጋ እየቀነሱ ነበረ። ስለዚህ የቤት መረጃው ምን ይመስል ነበረ? ይሄ ያለፈው ወር አንድ ወር ያለፈው 30 ቀን የቤት መረጃው ምን ይመስላል ነበር? የገበያው ሁኔታው ምን ይመስላል የሚለውን እናንተ ጋር መረጃውን ላስተላልፍላችሁን የመጣሁት 3 ምክንያቶች አሉት የጥር ወር የቤት ዋጋ እንዲቀንስ ያደረገው። አንደኛው የፈረንጆች አዲስ ዓመት መኖሩ እንዲሁም የጥምቀት በዓል መሆኑ ብዙ ሪል ስቴቶች ዋጋ እንዲቀንሱ አድርጓል። እውነተኛ ቅናሽ የተደረገው ምናልባት ስክሪን ላይ ያስገባላችኋለሁ እስከ 7000 ብር እስከ 10000 ብር በካሬ ቅናሽ ተደርጓል። ያ ማለት በአንድ ቤት ላይ እስከ 1.2 ሚሊዮን ብር ቅናሽ የተደረገባቸው አፓርትመንት ቤቶች ባለፉት 30 ቀን እንደነበሩ መረጃዎች ያሳዩናል። አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ነች ጎረቤቴ። ሰላም እንዴት ናችሁ? ውድ የማለዳ ቤተሰቦች እንኳን ወደ ማለዳ ቤተሰብ በሰላም መጣችሁ። በዛሬው ቪዲዮ ለማውራት ያሰብኩት የጥር ወር የቤት መረጃ ነው ይዤላችሁ የመጣሁት። ይሄ ያለፈው የጥር ወር የፈረንጆች አዲስ ዓመት ነበር። እንዲሁም የጥምቀት በዓልና የገና በዓል ያለፈበት ጥምቀት የነበረበት ወቅት ነበርና በዚህ ምክንያት የቤት መረጃዎች እንዲሁም የቤት ዋጋዎች በከፍተኛ ሁኔታ ቀንሰው ነበረ። እንዲሁም ከውጭ ሀገር ትውልድ ኢትዮጵያውያኖች እንዲሁም ኢትዮጵያውያኖች ለጥምቀት እንዲሁም ለፈረንጆች አዲስ ዓመት ወደ ሀገር ቤት በመግባታቸው ብዙ ድርጅቶች ዋጋ እየቀነሱ ነበረ። ስለዚህ የቤት መረጃው ምን ይመስል ነበረ? ይሄ ያለፈው ወር አንድ ወር ያለፈው 30 ቀን የቤት መረጃው ምን ይመስላል ነበር? የገበያው ሁኔታው ምን ይመስላል የሚለውን እናንተ ጋር መረጃውን ላስተላልፍላችሁን የመጣሁት 3 ምክንያቶች አሉት የጥር ወር የቤት ዋጋ እንዲቀንስ ያደረገው። አንደኛው የፈረንጆች አዲስ ዓመት መኖሩ እንዲሁም የጥምቀት በዓል መሆኑ ብዙ ሪል ስቴቶች ዋጋ እንዲቀንሱ አድርጓል። እውነተኛ ቅናሽ የተደረገው ምናልባት ስክሪን ላይ ያስገባላችኋለሁ እስከ 7000 ብር እስከ 10000 ብር በካሬ ቅናሽ ተደርጓል። ያ ማለት በአንድ ቤት ላይ እስከ 1.2 ሚሊዮን ብር ቅናሽ የተደረገባቸው አፓርትመንት ቤቶች ባለፉት 30 ቀን እንደነበሩ መረጃዎች ያሳዩናል። ከሱ በተጨማሪ ደግሞ ብዙ ዲያስፖራዎች ወደ ሀገር ቤት በመግባት የተለያዩ ቪዚት ያደረጉ የነበሩበት ሁኔታ ነበረ። ለቫኬሽን የመጡ ዲያስፖራዎች ነበሩ። እነዚህ ዲያስፖራዎች በአንድም በሌላ አጋጣሚ ቤት እየገዙ ስለነበረ የሪል ስቴት ድርጅቶች ዋጋ እየቀነሱ ነበረ ማለት ነው። ስለዚህ ይሄ ሁለተኛው ምክንያት ነው ዋጋ እንዲቀንስ ያደረገው። በሶስተኛ ደረጃ ዋጋ እንዲቀንስ ያደረገው የሪል ስቴት ዲቨሎፐሮች ከተማ ውስጥ በከፍተኛ ሁኔታ መብዛታቸው አንደኛው ከአንደኛው ኮምፒቲሽን በማድረግ ዋጋ እንዲቀንሱ እያደረገ ነበረ። ስለዚህ በከፍተኛ ሁኔታ የሪል ስቴት ዲቨሎፐሮች ዋጋ እየቀነሱ ነበረ። በዚሁ ልክ ደግሞ
ከውጭ ሀገር ወደ ሀገር ቤት የገቡ ትውልደ ኢትዮጵያውያኖች ዲያስፖራዎች ሀገራቸው ላይ ቤት መግዛት የሚፈልጉ ኢትዮጵያውያኖች ቤት እየገዙ የነበረበት ወቅት ነው። ያ ማለት ገዢውና ሻጭው በትክክለኛ ፌር በሆነ ዋጋ ቤት እየተሸጠ የነበረበት ወቅት ነው። እርግጠኛ ሆኜ ልነግራችሁ የምችለው በሚቀጥሉት 2 ወርና 3 ወራቶች ሪል ስቴቶች ዋጋ እንደሚጨምሩ ነው። ስለዚህ ቀድሞ ቤት የገዙ ደንበኞች ትርፋማ እንደሚሆኑ መረጃዎች ያሳዩናል ማለት ነው። ስለዚህ ከረንትሊ አሁንም እቺን ፌብራሪ ወርን ቤት ለመግዛት ያሰባችሁ ትክክለኛው ሰዓት ነው ብዬ ማስበው አሁን ይመስለኛልና ዋጋ ከመጨመሩ በፊት በቅድመ ክፍያ ቀስ ብላችሁ መክፈል የምትችሏቸው ቤቶች እኛ ካምፓኒ ላይ ስለሚገኝ በ10% ቅድመ ክፍያ እንዲሁም የባንክ ኦፕሽን የተመቻቸላቸው ቆንጆ የሆኑ አፓርትመንት ቤቶችን እኛ ጋር ልታገኙ ትችላላችሁ። እንዲሁም የሱቅ አማራጮች አሉን። እንደነገርኳችሁ ላይ ስክሪን ላይ ያስገባላችኋለሁ። በካሬ 7000 ብር ነው ቅናሽ የተደረገው፣ 5000 ብር ነው ቅናሽ የተደረገው። ያ ማለት በአንድ መኝታ ቤት ላይ ወይም በአንድ አፓርትመንት ላይ እስከ 1.2 ሚሊዮን ብር ቅናሽ የተደረገባቸው ቤቶች ለሽያጭ ወጥተዋል። ቀድማችሁ ከመጣችሁ የዚህ ዕድል ተጠቃሚ መሆን ትችላላችሁ። እንዲሁም በተመሳሳይ እንደ አይነት የቤት መረጃ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳረሱ። ለእህት ወንድሞቻችሁ ደግሞ ይህን ቪዲዮ ሼር በማድረግ ቤት ለመግዛት እያሰቡ ከሆነ የተመካከሩ ከሆነ ቤት ለመግዛት እየፈለጉ ከሆነ ማለዳ ማርኬቲንግን በማግኘት ቆንጆ የሆኑ አፓርትመንት ቤቶችን ለቡ ላይ ማግኘት ትችላላችሁ። እርግጠኛ ነኝ እንደምታተርፉበት። በዚህ ቪዲዮ የጥር ወር የቤት መረጃችን ይሄን ይመስላል። በካሬ እስከ 7000 ብር ቅናሽ የተደረጉ ቤቶች ነበሩ። ያለፈው ወር ላይ በከፍተኛ ሁኔታ ቤት የተሸጠበት ወር ነው። ከላስት ይር የመጨረሻው በከፍተኛ ሁኔታ ቤት የተሸጡ ወራቶች የጥር ወር በከፍተኛ ሁኔታ ቤት የተሸጠበት ወራት ነበረ። በሚቀጥለው ፌብራሪ ላይ እርግጠኛ ሆኜ የምነግራችሁ ቤቶች በከፍተኛ ሁኔታ እንደሚሸጡ፣ ነገር ግን የሚቀጥሉት ወራቶች ግንቦት፣ ሰኔ እነዚህ ላይ ደግሞ የቤት ዋጋ እንደሚጨምር መረጃዎች ያሳያሉ። አብሬያችሁ ነበርኩት ዘሚካኤል ብስራት ነበርኩኝ። የሪል ስቴት የሽያጭ አማካሪ ነኝ። በማንኛውም ሰዓት ዋትስአፕ ላይ ቴሌግራም ላይ በመደወል ቴክስት በማድረግ የቤት መረጃዎችን እኛ ጋር ልታገኙ ትችላላችሁ። ከ600 ሺህ ብር ቅድመ ክፍያ ጀምሮ ለቡ ላይ ቤት ለመግዛት ካሰባችሁ እታች በምናስቀምጠው ስልክ ይደውሉልን። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ የቤት መረጃ ለማግኘት ሰብስክራይብ ማድረጋችሁ እንዳትረሱ። እናመሰግናለን።